በአዶናይና በዩቲናስ በተፈጠረ የምርጫ ቦት የተፈጠረው ነገር ግልጽ ነው። መጀመሪያ ሁለቱም ወይ አምጥቶ ማነጋገር ነው፣ አለዚያም ደግሞ ከምርጫው በኋላ ሁለቱም ወደ ሚዲያው አምጥቶ ስለተፈጠረው ነገር መልካም የሆነ የፉክክር መንፈስ ባለው ነገሮችን እንዲያስረዳ እንደ አንድ ጋዜጠኛ አሁንም ነገሩን ለማየት ነው የምሞክረው። ድልድይ ነው ለማህበረሰቡና ለብዙ ሁለት ልጆች ናቸው የተፎካከሩ ያሉት በቲክቶክ አዋርድ ክሬቲቭ አዋርድ ነው መሰለኝ እነሱ እየተፎካከሩት ያሉት። ካልሆነ ሁለቱንም አምጥቶ ስላላቸው ስራ ስላላቸው ስራና ስላላቸው አስተያየት ማቅረብ አለበት። አሸናፊው ከተለየ በኋላ ሁለቱንም አቅርቦ ስለነበረው የፉክክር መንፈስ እንዴት ነበር? አንደኛው ደግሞ በአንደኛው ማሸነፍ የተሰማውን ነገር የመሳሰሉትን ጥያቄ ማቅረብ ሲገባ ፐርሰናሊ አንድ ሰው አምጥቶ እንዲያሸንፍ ወይም የምርጫ ድምጽ እንዲያደርግ መደረጉ በእውነት ትክክል አይደለም። ይሄ ፊት ለፊት የወጣ ወገንተኝነትን ያሳያል።